ይህን ቪዲዮ ሳዩ ዛሬ አንድም ሳንቲም እንዳይመነዝሩ በኢትዮጵያ የገንዘብ ገበያ ላይ ማንም ያልጠበቀው ነገር ተከስቷል። በዛሬው ዕለት የሐዋላ ምንዛሬ አስገራሚ ሆኗል። ዶላር፣ ዩሮ፣ ፓውንድ ብቻ አይደለም የአረብ ሀገራት ሪያልና ዲናር ሳይቀሩ በኢትዮጵያ ብር አሳጥተውታል። ለመሆኑ ዛሬ በእጃችሁ ያለው $100 ወይም 1000 ሪያል ወደ ብር ሲቀየር የት ደረሰ? ቁጥሮቹ ያስደነግጣሉ። የሐዋላ ምንዛሬው ደግሞ ከመቼውም ጊዜ በላይ ግራ የሚያጋባ ሆኗል። የዛሬው ምንዛሬ ለምን ይለያል? ከአሜሪካ ዶላር እስከ ስዊዝ ፍራንክ፣ ከእንግሊዝ ፓውንድ እስከ ኩዌት ዲናር፣ በአጠቃላይ የ16 ሀገራት ወቅታዊ የምንዛሬ ዋጋ በዝርዝር ይዘንላችሁ ቀርበናል። በየቀኑ የሚዋዥቀው የገንዘብ ዋጋ የት ላይ ቆሟል? ወደ ሀገር ቤት ገንዘብ የምትልኩ ዲያስፖራዎች ሆናችሁ እንዲሁም እዚህ ያላችሁ ነጋዴዎች ይህን መረጃ ካላወቃችሁ ከፍተኛ ኪሳራ ሊገጥማችሁ ይችላል። ከደቂቃዎች በፊት የወጣው አስደንጋጭ የሐዋላ ገበያ ምንዛሬ ልዩነት አሁን ላይ ፍንትው ብሎ ታይቶናል። ዝግጅታችንን ከተከታተላችሁ የአሜሪካን ዶላርና የተለያዩ የ16 ሀገራት ገንዘቦችን የመመንዘሪያ መጠናቸውን ዝርዝር መረጃ የምናስደምጣችሁ ይሆናል። ሰላም ውድና የተከበራችሁ ውድ ቤተሰቦቻችን ዝግጅታችንን ላይክ እያደረጋችሁ ለቻናላችን አዲስ ከሆናችሁ ደግሞ የትንሹና ሁለተኛው ቻናሌ ነው። እንደሚታወቀው ትልቁ ቻናሌ ሙሉ ለሙሉ ሪሙቭ ተደርጎብኛል። ይህንን ቻናል ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱን እየጠየቀን አሁን ወደ መረጃችን የምናመራ ይሆናል። በቅድሚያም የምንመለከተው የቱርክ ሊሬን ይሆናል። አንድ የቱርክ ሊሬ በ4 ብር ከ14 ሳንቲም እየተመነዘረ ሲሆን የስዊድን ክሮነር ደግሞ በ20 ብር ከ15 ሳንቲም እየተመነዘረ እንደሚገኝ የሐዋላው ዌብሳይት አስነብቧል። የግብጽ ፓውንድን ስንመለከት ደግሞ አንድ የግብጽ ፓውንድ በ3 ብር ከ52 ሳንቲም እየተመነዘረ ሲሆን የስዊዝ ፍራንክ ደግሞ በ236 ብር ከ68 ሳንቲም እየተመነዘረ እንደሚገኝ የሐዋላው ዌብሳይት አስነብቧል። የኦማን ሪያልን ስንመለከት ደግሞ አንድ የኦማን ሪያል በ485 ብር ከ64 ሳንቲም እየተመነዘረ ሲሆን የቻይና ዩዋን ደግሞ በ27 ብር ከ33 ሳንቲም እየተመነዘረ እንደሚገኝ የሐዋላው ዌብሳይት አስነብቧል። የባህሬን ዲናርን ስንመለከት ደግሞ አንድ የባህሬን ዲናር በ494 ብር ከ97 ሳንቲም እየተመነዘረ ሲሆን የአውስትራሊያን ዶላር ደግሞ በ133 ብር ከ81 ሳንቲም እየተመነዘረ ይገኛል። የኩዌት ዲናርን ስንመለከት ደግሞ አንድ የኩዌት ዲናር በ607 ብር ከ85 ሳንቲም እየተመነዘረ ሲሆን ዩሮን ስንመለከት ደግሞ በ218 ብር ከ66 ሳንቲም እየተመነዘረ እንደሚገኝ ዌብሳይቱ አስነብቧል። የጆርዳን ዲናርን ስንመለከት ደግሞ አንድ የጆርዳን ዲናር በ263 ብር ከ45 ሳንቲም እየተመነዘረ ሲሆን የካናዳ ዶላርን ስንመለከት ደግሞ በ136 ብር ከ54 ሳንቲም እየተመነዘረ እንደሚገኝ የሐዋላው ዌብሳይት አስነብቧል። የዱባይ ድርሃምን ስንመለከት ደግሞ አንድ የዱባይ ድርሃም በ50 ብር ከ85 ሳንቲም እየተመነዘረ ሲሆን የእንግሊዝ ፓውንድን ስንመለከት ደግሞ በ252 ብር ከ26 ሳንቲም እየተመነዘረ ይገኛል። የሳውዲ ሪያልን ስንመለከት ደግሞ አንድ የሳውዲ ሪያል በ49 ብር ከ80 ሳንቲም እየተመነዘረ ሲሆን የአሜሪካን ዶላር ደግሞ በ186 ብር ከ77 ሳንቲም እየተመነዘረ እንደሚገኝ የሐዋላው ዌብሳይት አስነብቧል። ውድ ቤተሰቦቻችን በዛሬው የተመለከትነው የ16 ሀገራት የገንዘብ ምንዛሬ በዚህ መልኩ ዝርዝር መረጃዎችን አስደመጥናችሁ። እንደሚታወቀው የሐዋላው ምንዛሬ በአሁን ሰዓት ላይ በከፍተኛ ሁኔታ እየቀነሰ እንደሚገኝ መረጃዎች ያስነብባሉ። ከዚህ በኋላም ጨመረ ወይስ ቀነሰ የሚለውን ዝርዝር መረጃ እኔ እየተከታተልኩኝ ለናንተ የማደርሳችሁ ይሆናል። እዚህ ድረስ ስለተከታተላችሁ ከልብ እያመሰገንኩ በሌላ በውብና በድንቅ ፕሮግራም ወደ እናንተ ተመልሼ የምመጣ ይሆናል። ዝግጅታችንን ስለተከታተላችሁ እያመሰገንን ለቻናሉ አዲስ ከሆናችሁ ይህ ቻናል አዲሱና ሁለተኛው ትንሹ ቻናሌ ነው። ትልቁ ቻናሌ ተዘግቷልና ሁላችሁም ይህንን ቻናል ሰብስክራይብ እያደረጋችሁ እንድታበረታቱ ከጎኔ እንድትሆኑ አለሁ እንድትሉኝ እፈልጋለሁ። ዝግጅቴን እዚህ ላይ አጠናቅቃለሁ።